ይገርምሽ ነገር ማለት ነው አንድ ሰው አንቺን ለመውደድ ራሱን መጥላት አለበት ብለሽ ታምኛለሽ? ጭራሽ ያስጠላኛል እንጂ እንዴት ራሱን መጥላት አለበት? መጀመሪያ ራሱን ሰው ሳይወድ እንዴት ሰው ይወዳል? That's what I'm talking about, girl. So እኔ ጥያቄ ምንድነው? ኢየሱስ ግን ያስተማረው እንደዛ ነው። እኔን መውደድ ከፈለጋችሁ ራሳችሁን ጥሉ አለ። እንዴት ይሻላል? ምንድነው አማራጩ? እናታችሁን፣ አባታችሁን፣ ወንድማችሁን፣ ልጆቻችሁን እራሳችሁን ካልጠላችሁ የኔ ደቀ መዝሙር ሆናችሁ እንደዛ የሚለው ምን ላይ ነው? ላምብቧ ዶርዬ ደግሞ ምን ልሽ? አንዴ ተረጋጋ ማሪ፣ ሪላክስ አድርግ። እሺ ሪላክስ። አንተ መጀመሪያ ምንድን ነህ? እኔ ሰው አይ ኖ ሰው ነው። ምንድን ነህ ስትይ ነው? እኔ ኢየሱስን አምላክ ነው የማመልከው። የሚገርምሽ ነገር ባይብል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ እኮ አምላክ አለኝ ብሎ ይለ ኢየሱስ ክርስቶስ የእሱን አምላክ ነው የሚማመው። እኔ አሁን በምንድን ነው የምታምን ብትለኝ ማለት ነው ኦርቶዶክስ ነኝ እልሃለሁ። በአብ በወልድ በመንፈስ ቅዱስ ነው የማምነው ብዬ እነግርሃለሁ። ግን የት ጋር ያለው አብ ወልድ መንፈስ ቅዱስ? ባይብል ላይ ያለ አብ ወልድ መንፈስ ቅዱስ ገና እኮ መግባቴ ነው። ለምን ታጣድፈ? እናንተ እኮ ችግራችሁ በጣም አጣድፋችሁ ሰው ገደል ለመክተት እናንተ ተጣድፋችሁ ጉድጓድ ገብታችሁ ከዛ ሰውን አጣድፋችሁ የምከቱት ነገር አለ። እኔ ብዙ አዋቂ አይደለሁም እንዳንተ። ምናልባት አንተ አዋቂ ልትሆን ትችላለህ፣ ግን እኔ ሃይማኖቴን ነው እየገለጽኩልህ ያለሁት። ምን መሰለሽ እኔ እኮ የምታምነው ኦርቶዶክስ ነህ፣ ጴንጤ ነህ፣ በድንጋይ ነው የምታምነው? በምንድን ነው እምነትን ንገረኝ። እኔ በድንጋይም አላምንም፣ ወንድ ልጅም አላመልክም። እኔ የማመልከው አንድ አምላክም በብቸኝነት ነው የኢየሱስ ክርስቶስ ምናምነው። ሌላ አምላክ ነው ማለት ነው። አሁን በጌታ በኢየሱስ ክርስቶስ ስም አትበለኝ። ሁላችን የምናምነው በአንድ ጌታ በኢየሱስ ክርስቶስ ስም ነው። ኖ ኢየሱስ ክርስቶስ ሰው መሆኑን ነው የሚናገረው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ነው ያለው። እና ሰው ደግሞ አምላክ ሊሆን አይችልም። እንደውም ምን አለ መሰለሽ አምላክ ከመሄድ በፊት እስቲ ራስህን መጀመሪያ ማለት ነው አፕሩቭ እየገለጽኩት ነው ዶርዬ። እሺ እኔ ከነገርኩሽ ትሮጫለሽ። በእንደዚህ እምነት ነው፣ ከዛ የእምነትህን ከዛ ትናገራለህ። አዎ ከነገርኩሽ ትሄጃለሽ። አትሄጂም? እሺ ፕሮሚስ እንዴና ወይ የሆነ ነገር ነው። ለምንድን ነው የሚሄደው? መብትህ እኮ ነው። በድንጋይ ነው ማምነው የምትለኝ ቁጭ ብዬ አወራለሁ። አይመለከትም። እሺ እኔ ሙስሊም ነኝ በቃ። ኦኬ ችግር የለብኝም። ሙስሊም ነህ፣ ግን ሙስሊሞች ማለት ነው የሚሉት ነኝ አላህ በሚለው ነው ማምነው እና ኢየሱስ ክርስቶስ ብለኝ ተቀላቀለ። ክራሽ አላረግም ማሬ። አዎ ምን መሰለሽ ኢየሱስ ክርስቶስ ደግሞ በእኛ ቁርአን አለ። ለምሳሌ ኢየሱስ ነብይ ነው። በኢየሱስ ቋንቋ ደግሞ በኢየሱስ በራሱ አሁን በእናንተ ብንመጣ አረማይክ ተናጋሪ ነው። በአረማይክ ቋንቋ አምላክ ማለት አላህ ማለት ነው። ዲዩ ኖታ እኔ አላውቅም፣ ምክንያቱም ሙስሊም አልነበርኩም። አሁን የምታወራው ማለት ነው፣ ግን ያንተን እምነት ነው የምትነግረኝ ያለ። ኖ ሙስሊም እኮ አይደለም ያልኩሽ ያለሁት በኢየሱስ ክርስቶስ ቋንቋ ማለትም ኢየሱስ ሲናገርበት የነበረው የራሱ ቋንቋ አለ አይደል? ቋንቋ ምን እንደነበር ታውቂያለሽ? አረማይክ ይባላል። በአረማይክ ቋንቋ ደግሞ አላህ ብሎ ነው የሚጠራው አምላክ ነው። ያን ቋንቋ ሲያወራ ነበርክ ሰምተሃል? አንቺ ደግሞ ታሪክ ነው እንዴ ያያየን አይደል እንዴ? ምን ሆነሽ ነው እኮ እኔም ባቡ ምኑ ጋር ያለው እንዴት ነው ምንድነው ምናምን አትበለኛ። እኛም ሁሉም የራሱ እምነት አለው። ግን ኢየሱስ አምላክ ማለት ቆይ ልንገርህ። አሁን ለምሳሌ ማለት አንተ የራስ እምነት አለ፣ እኔ አብ ወልድ መንፈስ ቅዱስ ብዬ ድንግል ማርያምን አምኜ የፈለኩትን አይነት ሳመልክ ማለት ነው። ለምንድን ነው ከዛ ውስጥ ስባችሁ አይ አይደለም ብላችሁ ክርክር የምፈጥሩት? ሰው ማመን ባለበት ማመን መብቱ ነው። አይ ምን መሰለህ ለምሳሌ አንቺ እኔ ጋር ነው እንደገባ ፈልጊያለሽ ለመፍጠር ነው የመጣው ዝግጅት አረታይ አዎ አሁን ያንተን ነገር ወደ እኔ እንዲጋባ ማድረግ አይጠበቅብም። አንተ አሁን በራስህ አምላኬ ነው ብለህ እያመለክ ነው። ተስማምቷል፣ ተመችቷል አይደል? አዎ ግን ዶሪ እና እኔ ለራሴ የወደድኩትን ለሰዎች አልወደድ? ምን አገባ አንተ ራስህን ሆነ መስለህ ኑር እንጂ አሁን እኔ ጋር ብገባ ደስ ይለሻል? ስራ ነው የሚያገባህ እኮ ማሪ። ድንጋይ ኢየሱስ መረጥክ ምናምን አይደለም። ሃይማኖት ያለ ተግባር ዜሮ ነው። እኔ በማውቀው ሃይማኖት ያለ ተግባር ዜሮ ነው። ትክክለሽ። ግን ሃይማኖት መምረጥ የለበትም ሰው ገነት እንድገባ ደስ ቢለኝ
ሲኦልም እንድገባ ቢከፋኝ እኔ ማን ነኝ? ስራ ነው የሚፈትነው እኮ እኔ እንዳሳውቅሽ አይገባም። ለምሳሌ አሁን እኔ እስከማውቀው እስቲ ተረጋጊና እንደ ትልቅ ሰው እናውራ። እስቲ ኖርማሊ ቀስ ብለን እናውራ። ኖርማሊ የሆነ ነገር ተሰማኝ። ትልቅ አይደለሁም ትንሽ ነኝ ማለት በምንም ነገር ትንሽ ነኝ። በእድሜ ምናምን አይደለም አወራ፣ በአስተሳሰብ ምናምን ከአንተ ያነስኩ ነኝ። አንተ ምናልባት ትልቅ ሰው ነኝ ብለህ ራስህን እንትን ትችላለህ። ትንሽ ነኝ። እንደ ትልቅ እንዳታይሽ። እንደ ትንሽ እናውራሽ። እሺ እንደ ትንሽ ረጋ ብለን ናት ብለህ ደግሞ እኔ ላይ የሆነ ነገር ለመቅዳት እንዳታስብ። እሺ እንደ ትንሽ ረጋ ብለን እናውራሽ። በቃ እንደ ትንሽ አንተ የሚስማማህን ነው የምታወራኝ እንጂ ለእኔ አትንገረኝ። እንደ አይደለም ብለህ እንዳትነግረኝ። የአንተን ግን ነገር እኔ ልንገርሽ። አሁን ለምሳሌ እኛ ስናምን ማለት ነው እኛ በአንድ አምላክ ነው የምናመልከው። እኛ ሙስሊሞች የአንዱ አምላክ አይወልድም አይወለድም ለሱ አምሳያም ቢጤም የለውም ብለን ነው የምናምነው እና አንዱ አምላክ ሰውም አይደለም ሰው አይደለም ብለን ስንል ምክንያቱም ሰዎች ይበላሉ ይጠጣሉ። ከበሉ ከጠጡ በኋላ ደግሞ የሚከተል ነገር አለ። እንግዲህ ሽንት ቤት የሚባል ነገር አለ። ሰው የኛ አንዱ አምላክ ይህንን ተግባር አይተገብርም ብለን እናምናለን። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሳይረገዝ በማህፀን እንደተባለ ስሙም ኢየሱስ ክርስቶስ ማን ነው? በስምንተኛው ቀንም ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ ስሙ እንደተባለ ኢየሱስ ተብሎ ተጠራ ይላል። የኛ አምላክ የሚገረዝም አይደለም። አንድ እንግዲህ አሁን ቁም ነገሩ ነው የምነግርሽ እና የሚገረዝ አምላክ የለም። ኢየሱስ ክርስቶስ አሁን በእናንተ ተገርዟል አምላክ ነው ብላችሁ ታምናላችሁ። ያ እኛ ደግሞ አንዱ አምላክ አታውራ፣ በራስ አውራ። የእናንተ እያልክ አታውራ። which is like የኛን የሆነ ነገር እየነቀፍክ ነው። የራስህን አውራ። እሺ የራስህን ወክል አውራ። ኦርቶዶክስን እናንተ እያላችሁ አታውራ። ያንተን አውራ፣ ከዛ እኔን አወራለሁ። እስቲ አውቂ ያለ ሰላም አለይኩም እስቲ አንዴ አውራ እስቲ ስለ እስልምና ንገራት። ይኸውልህ ሁለት ሰው ማውራት አልችልም። አንተን እያወራሁ በኋላ ከሱ ጋር ጨርሳለሁ። እሺ ምን መሰለሽ እኛ እንግዲህ ሙስሊሞች እንባላለን። ሙስሊም ማለት እንግዲህ እጁን ለአላህ የሰጠ ማለትም ለአንዱ አምላክ እጅ እግሩን የሰጠ ለሱ የሚገዛ ማለት ነው። ያው የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ብለን እናምናለን እኛ። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም። ምክንያቱም ከዛ በኋላ እናትና አባቱን ወይ አይሁዳዊ ያደርጉታል ወይ ደግሞ አጥምቀው ክርስቲያን ያደርጉታል፣ አለዛ ደግሞ እሳት አምላኪ ወይ ደግሞ የተለያየ እምነት ተከታይ ያደርጉታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። ያ ሰዎችም በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ያ አንዱ እምነት የተባለው አላህ ለሰው ልጆች የሰጠው እምነት የሚባለው እስልምና ነው። ስለዚህ እስልምና የነቢያት ሃይማኖት ነው። ለምሳሌ ምን ተባለ ሲባል ቁርአን ላይ አላህ በሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? በእርግጥም በህዝቦች ሁሉ ላይ ነቢያትን ልኬአለሁ፣ የተላኩት ደግሞ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል መልእክት ሰጥቼ ነው አለ። አንድ አምላክ በብቸኝነት አምልኩ ማለት ያው እንግዲህ ከአንዱ አምላክ እኔና አንቺን ሰማይና ምድርን እና በመካከላቸው ያሉትን የፈጠረ ማለት ነው። ከዛ ደግሞ ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ፣ ሰዎችንም ያምልክ፣ ቅዱሳንንም ያምልክ፣ መላእክትንም ያምልክ ከአንዱ አምላክ ጋር አንድ ላይ አስተካክሎ ካመለከ ምን ይሆናል? ያ ጣዖት ይሆናል ማለት ነው። ስለዚህ ከአንዱ አምላክ ውጭ እኛ የምናመልከው ምንም አይነት አምላክ የለም። ነቢያትን በቦታቸው በተሰጣቸው ደረጃ ልክ ነው የምንሰጣቸው እንጂ ከደረጃቸው በላይም ከፍ አናረግም፣ ከደረጃቸው በታችም ዝቅ አናረጋቸውም። ስለዚህ በእኛ እምነት ነቢያት የሰበኩት አንዱን አምላክ ነው ብለን እናምናለን። ከነሱ መካከል ደግሞ ቀደም እንደነገርኩሽ አብርሃም፣ ለምሳሌ አላህ ሲናገር ስለ ኢብራሂም ማካነ ኢብራሂሙ የሁድየን፣
ኢብራሂም አይሁዳዊ አልነበረም ማለት። ለምን? አይሁድ የሚባለው ሰው ራሱ የአብርሃም የልጅ ልጅ ነው። ከልጅ ልጅ ልጅ በኋላ የመጣ ነው። ለምሳሌ ምን ብለን እናገራለን? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12 ነገዶች አንዱ ደግሞ ማን ነው? ይሁዲ ይባላል። ያ ይሁዲ የሚባለው ሰው ከሱ በኋላ የመጣ ነው። እንግዲህ ከዛ ኢየሱስ ክርስቶስን አንቀበልም በማለት እንደ መሲህነት ምን ሆኑ? አይሁዳውያን ነን ብለው ተገነጠሉ፣ ከሃዲ ሆኑ ማለት ነው። ስለዚህ አብርሃም አይሁዳዊ አልነበረም ማለት። ከዛስ ምን አለ ቀጥሎ? እሱ ታሪክ ነውና ተውና ማለት ነው። አይደለም ሙስሊሞች፣ ቆይ በእናንተ ሙስሊሞች ኃጢአት የሚባል ነገር አለ? አዎ አለ። እኛ ኃጢአት እንሰራለን። ማንም ሰው ኃጢአት ይሰራል። ማንም ሰው አትበለኝ። አሁን ለምሳሌ አንተ የምታምንበት ሌላ የተለያየ ነው እምነታችን። ኃጢአት አለ። ኃጢአታችሁን በምንድን ነው የምታጸዱት? በመጠየቅ አለቅ። በመጠየቅ ብቻ በመጠየቅ ብቻ። አዎ እሺ፣ ተረድቻለሁ፣ ገብቶኛል። ስለኔ ደግሞ የእናንተስ በምንድን ነው የሚጠራው? ልንገራ የኛ እኮ ነገር እኮ ነው። እኔ የማምነው ደግሞ ማለት ነው የድንግል ማርያም ልጅ በሚለው አምናለሁ። መጀመሪያ የድንግል ማርያም ልጅ ብዬ በሙሉ አፌ ነው የምጠራው። ከሰማያት ወርዶ ከድንግል ማርያም ተወልዶ ለኛ ለኃጢአተኞች ሲባል መጥቶ ራሱን ሰውቶ ደሙን ሰጥቶ ስጋውን ቆርሶ አስተምሮን አድኖናል። ከምንድን ነው? ኃጢአተኞች ነን ከብዙ ነገር። እስቲ አንድ ነገር አዳም በሰራው ኃጢአት ነው የወረድነው አይደለ? አይደለም ነው እኛ የኛን ነው የምነግርህ። አሁን ክርክር እኮ አይደለም ያስኩት። አንተ ነገርከኝ፣ ያንተ ነገርከኝ። የኛን ደግሞ ነው የምነግርህ። አዳም በሰራው አዳምና ሔዋን ከሰማይ ከገነት ተባረሩ፣ ወደ ምድር ወረዱ አይደለ? እና አንቺ ምን አገባሽ? አንቺ ነበርሽ እዛ ጋር። እኔ አንተ የማን ዘር ነኝ? እኔና አንተ የአዳም ዘሮች ነን። የአዳምና አንቺ ባጠፋሽ ሁኔታ ይጠይቃለሁ ማለት ነው። ኢየሱስ ክርስቶስ በእኛ ጥፋት ተጠያቂ ሆኖ ሰው መስሎ መጣ። እግዚአብሔር ባይብል ላይ ማርያም ተወልዶ እኔ ማነው ክርክር ለምትቀን የተከራከርኩ አንተ ስነግረኝ ነብይና ይሳቅ ስትለኝ እኮ አልተከራከርኩም። ማስረጃ ነው የራሴን ነው የምነግርህ። ማስረጃ ያለ ማስረጃ እናውራ፣ ዝም ብለን እንጨባበጥ እንደዚህ አይደለም። እንደነገርኩ በጣም ትንሽ ሰው ነኝ፣ አቅም የለኝም። አሁን እንደዚህ ማስረጃ አንተ አሁን ምናልባት ታውቃለህ፣ ስለ ብዙ ነገር አጥንተሃል። እኔ ማምነውን ነው የምነግርህ። ገባህ አይደለ?